ዘሩ ምንድነው የፍሬ ሚስጥሩ መቋጠር ካልቻለ አንዱ ለሌላው እኔ ነኝ ደራሽ ለውስታምዬ እኔ ነኝ እሱ ነው አገር ሰላም የሚያረግልኝ የሚያረጋጋልኝ ዩናይትድ ዌስትሃም ዩናይትድ ያውነን እኮ አንድነን እኮ እኔ እናንተ እኮ አንድነን እኮ ግሎሪ ዌስትሃም ዩናይትድ አታሳፍረኝም ዌስትሃምዬ እግር ኳስ ናገራ ግሎሪ ዌስትሃም ዩናይትድ ቆይ ሲጀመር ስለ ሲቲም ስለ ብሬንፎርድ ምኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናወራ። በቃ አንዱ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናወራ። ነገ በመናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄ የማይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷችኋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለንና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል። ሌላው ደግሞ ነገ ይኖረናል ብላችሁ የምታስቡት ግምቱ አስተላለፍ እስቲ ደቅ አድርጉልኝ ኮሜንት ሴክሽን ላይ ጀምአው። እኔ በቀጣይ ቪዲዮ ደግሞ ግምቱ አስተላለፋችሁ ምን ሊሆን ይችላል የሚለውን ይዤላችሁ መማጣ ይሆናል። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ድል ከኛ ጋር ነው የምትሆነው ነገ ጀምአው። ይመቻችሁ። ታይቶ የማይታወቅ የቋጠሮ ቀን ነው ዛሬ። ወይኔ ዌስትሃም ዞሬ ሴቭ ፉትቦል በቃ ሌላ ምንም ነገር አያስፈልግም እኮ በቃ ማን እንደዛም ሆኖ እኮ ማለት ነው። ኧረ ወይኔ ግን ማለት ነው ዛሬ ካሸነፈ እኔ በቃ አምደን የሚሆነው ለምን ፓላስ መጨረሻ ላይ ያስጥላል ብዬ አልጠብቅም። በቃ ይሄ ነው ማን የሆነ ነገር ይፈጠራል ዛሬ ዝም ብለህ በቃ ምን እንደሚገርመኝ ታውቃላችሁ? ዌስትሃም ላለመውረድ ነው የሚጫወተው፣ አርሰናልን ያስጥለዋል ምናምን። ደኛ ዋንጫ ለመብላት እኮ ነው የምንጫወተው። በጣም ነው የሚያስፈልገን ጨዋታው። የአርሰናል ደጋፊ ሆነ እንዴት ከባዱ ጨዋታችን ዌስትሃም ያስፈራኛል ትላለህ? እኛ እኮ ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረስን የአውሮፓ ምርጥ ክለቦች ውስጥ ከሁለት ውስጥ አንዱ ነን። ስንበለው አንደኛ እንሆናለን። እንዴት ነው ዌስትሃም የሚያስፈራ? ጭራሽ የሚያገባ ተጫዋች ማን ያግባ መምረጥ የነበረብህ። አንድ ሳይሞክሩ ሊወጡ ይችላሉ። እንኳን ማግባት አቻ መውጣትና ውጤት ማስጣል ይቀርና ማለት ነው ሳይሞክሩ ሊወጡ ይችላሉ። ተረጋጉ እንጂ ዌስትሃምን ትፈራላችሁ? ዌስትሃም ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማለት ነው እኛ ወሳፕ የምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለች ላይናፕ ነው የምንሰራው ማለት ዶሚኔት ለማድረግ ብዙ ነገር አልቀየርም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀየር ነው ብዬ ነው የምገምተው። አርቴታ ባክ ላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል፣ ትደግሚዋለሽ። ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባ አይደል? ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ አፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት። ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም፣ ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት፣ ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው። ገባ? ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሃል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት። አባቴ ምንም ቋጠር ካልቋጠር ተስፋ ላስቆርጥህ ነው። እኔ ጨርስና እዚች ጋር ከዛ ፓላስ አንተን ተረዳኛለህ። ሌላኛው የአርሰናል ደጋፊ ፓላስ ነው ይሄን ዋንጫ የሚያስረክበኝ። ሮብ ተጫውቶ ብቻ ወንድ ነህ። እንዴት ናችሁ የእግር ኳሱ ቤተሰቦች? ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂና አጓጊ ጨዋታ አመሻሽ 12 ሰዓት ተኩል ሲል እንግዲህ ይደረጋል። ይህ ጨዋታ ለሁለቱም ክለቦች የሞት ሽረት የሆነው ጨዋታ ነው። እንግዲህ ለዌስትሃም ያው እንደምታውቁት ማለት ነው ከወራጅ ቀጠና
ለመውጣት እጅግ በጣም ትግል ያደርግበታል ተብሎ የሚጠበቀው ጨዋታ ነው። እንዲሁም መድፈኞቹ ደግሞ አርሰናል ማለት ነው ይሄንን ጨዋታ ካሸነፉ ምናልባትም የዋንጫውን ጉዞ የሚያረጋግጡበትና ዋንጫውን ከፍ አድርገው ለመሳም የሚንደረደሩበት ጨዋታ ነው። እንግዲህ እናም ምን ታስባላችሁ? ዛሬ ከዌስትሃም ጋር ጨዋታ አለብን። በጣም ከባድ ጨዋታ ማለት የአርሰናል ደጋፊዎች የሚመቻችሁ ምናምን ይሄን ቪዲዮ 3 ጊዜ ኮፒ ሊንክ አድርጉልኝ። ትንሽ ቪዲዮ ሲወጡ አይደለም ሰሞኑና ትንሽ ላስቸግራችሁ። ዛሬ ከዌስትሃም ጋር የሞት የሽረት ጉዳይ የሆነ ጨዋታ አለብን። አሁን በዚህ አሰላለፍ ብንገባ በእንደዚህ አይነት ስኳድ ብንገባ እንደዚህ አያገባኝም። በቃ በምንም አይነት ስኳድ ገባ ሚኬል አርቴታ። ከዚህ ጨዋታ ግን 3 ነጥብና 3 ነጥብ ነው የምንፈልገው። በቃ ይሄ ምንም ኤክስኪዩዝ የሌለው ነገር ነው። እግዚአብሔር እኔ ይሁን አንዳንድ አልቅስ አይ ኖ ይሄንን ጨዋታ በሰፊ ጋፕ ልናሸንፍ እንደምንችል ምናምን ባይዘው በጣም እርግጠኛ ነኝ። በቃ ይሄ አሁን ያለንበት ፎርም ተጫዋቾቹ ያሉበት ፎርም ሚኬል አርቴታ ኢቭን ከደጋፊው ሁላ የሆነ አላረ አስቴት መቀበል የጀመረ ይመስለኛል። ያን ከላይናፕ ጀምሮ ቅያሮች ኤቭሪቲንግ ማለት ሚኬል አርቴታ በደንብ ተሻሽሎ ይመጣ ያለፉትን 4-5 ጌም ብንመለከት ማለት ያ ነገር ሚኬል አርቴታ ላይ እምነት እንዲኖረኝ አርሰናል ይሄን ዌስትሃምን አሸንፎ በደንብ ዋንጫውን ጥንካሬ 2 ጨዋታዎችን አሸንፎ ዋንጫውን ማሸነፍ እንደሚችል ምናምን ይሰማኛል። ግን እግር ኳስ የሚፈጠሩ አይታወቅም እና በምንም አይነት ወይ ፈጣሪ ሚርዳን አላቀም ይሄንን ጨዋታ ማሸነፍ መቻል አለብን። በቃ እንጎዳለን። በቃ በዚህ ጨዋታ ነጥብ ምንጥድ ከሆነ እኛ ላለፉት 20 ምናምን ዓመታት ዋንጫ አላሸነፍንም እና ለዚህ ክለብ በዚህ ሰዓት ዋንጫ ማሸነፍ ለተጫዋቾቹ በዚህ ሰዓት ታሪክ መስራት እንደሆነ ንገራችሁ። ይሄንን ፕሪሚየር ሊግ ዋንጫ ካሸነፍን ሻምፒየንስ ሊግ የማሸነፍ ሜንታሊቲ ዋንጮችን አሸንፈን በጥሩ ሜንታሊቲ ነው የምንሄደውና ሻምፒየንስ ሊግ የማሸነፍ ቻንስ ይኖራል። ንገራችሁ ዴክላን ራይስ የሆነ የምተማመንበት ተጫዋች አንተ ዝሩክዶ ባንተ ፎቶ ይመጣ ቡካዮ ሳካ አስታርቦኝ አኩሩን በቃ ሚኬል አርቴታ የምታረገውን ነገር በሙሉ አድርገው ዌስትሃምን አሸንፈድን ያለፉት የሚቀርቱን 3 ጨዋታዎች አሸንፈድን። እኔ ይሁና ግራ ተጋብቼ ሞራ ከሆነ በጣም ስሜታዊ ምናምን ስለሆንኩ ነው። ማርያምን ይሄንን ዋንጫ ብናጠው እኔ ማሰብ ሁላ አልፈልግም፣ ግን በየሆነ ሪጎራ ብናጠው እኔ ሰው መሆን አይመስለኝም። ቀና ብዬ መሄድ የሚችል አይመስለኝም። በቃ የሆነ እዚህ ምድር ላይ ስኖር አርሰናል መደገፍ ምናምን ጀስት ከመደገፍም ባለፈ አርሰናል ሲያሸንፍ ምናምን የኔ ደስታ እጥፍ ድርብ የሚሆነውና አርሰናል የሚሸነፍ ወይ ደግሞ ስፔሻሊ በዚህ አመት ይሄን ዋንጫ የሚያጣው ከሆነ እኔ ህይወቴ ጨለማ እንደሆነ ምናምን ነው የሚሰማኝና ታደርገዋለህ አምናለሁ ደግሞ ማለት በክለባችን ተማመናለሁ፣ በአሰልጣኛችን ተማመናለሁ እና እናደርገዋለን ማለት ነው። ይሄ ቪዲዮ ምናምን ውዝግብግብ ካለባችሁ አላውቅም። ማርያም በጣም ስሜታዊ ነው ያወራሁት። ኮፒ ሊንክ አድርጉልኝ 3 ጊዜ 4 ጊዜ አካውንቴ ከዚህ አስለቅቁልኝ ፕሊዝ ላስቸግራችሁ። አንዳንድ ጊዜ እንደዚህ ችግሮች ሲመጡ በቃ ምንም ማድረግ አልችልም። መጥቼ ማለቃቀሱ እናንተ ጋር ነው። እናንተ ኮፒ ሊንክ አድርጋችሁ ካልተገላገሉ ደግሞ ምንም አማራጭ ያለው ኦፕሽን ማለት ነው። ይመቻችሁ ማለት ነው። ከሞኒ ጋር እናሸንፋለን። ዌስትሃም ምንም ማድረግ አይቻልም። ጎረቤትሽ ነው ጠላትሽ። ነገ ቻዩ መጥቼ ሜዳሽ ማለት ነው ሳፈራርስሽ ቻዩ ምንም ማድረግ አይቻልም። እኔ ዛሬ ይሄ ነጥብ አስጥሎሽ ቢሆን ኖሮ ማለት ነው ሌላ ቢጠፋ እኔ ሌላ ቅልሽ አስቤ ነበር እንዳትወርድ ፈልጌ ማለት ነው። ይሄ የለንደን ጎረቤት እጥያም ጎረቤት ያለ አይደል እሱ ልልከው አስቤ ነበር፣ ግን ምንም ማድረግ አይቻልም። ከራስ በላይ ንፋስ ገብተናል። በአውሮፓ መድረክ ዋንጫ ያሳካ የለንደኑ ጀግና ክለብ የሆነው ዌስትሃም ጋር ተከስተናል ማለት ነው። የምንጫወተው የማጣት ምልክት የሆነው ከአርሰናል ጋር ነው። አስባችሁታል። ስለዚህ እኛም አንወርድም፣ አርሰናልም ዋንጫ አይበላም። አስረግጬ ነው ምነግሬንን ማለት ነው። አሳምረህ ታውቃለህ። መቼም ቢሆን ዋንጫ አትበሉ፣ እኛም በፍጹም አንወርድም። ላለፉት 4 ዓመታት ፓርቱ ባክ በምንም ተአምር ልታሸንፉን አልቻላችሁም፣ ደርሶ መልስ ማለት ነው። ስለዚህ ተረኛኛንን በሜዳችሁ አሸንፋችሁን ነበር። አሁን የኛ ተራ ነው። ደና አርገን የምንለጥፍ ይሆናል ማለት ነው። ማጣት እንዴት እንደሆነ ታውቁታላችሁ። ያው ስሜቱን እናንተ ስለምታውቁት ማለት ነው። ምንም አይጨንቃችሁም። ደና አርገን ስለጥፋችሁ ግን ማየታችሁ አይቀርም። ለማንኛውም ግን ለጀማው ሊደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች ስጋት አለብኝ ጋይስ፣ ቃል ለምድር ለሰማይ። እቺን የዛሬዋን ቪዲዮ ነገ አታች አድርጌ ሌላ ቪዲዮ ሰራባታለሁ። በእርግጠኝነት ከዌስትሃም እና ከአርሰናል ጨዋታ በኋላ ማለት ነው ፊፋ ወይ የሆነ አካል የአርሰናል ተጫዋቾች ጸረ አበረታች መድኃኒት ተጠቅመዋል ብሎ ለምርመራ ይቅረቡልኝ እስኪል ድረስ
በእርግጠኝነት የነገውን አርሰናል አታቁትም። ወኔው መጋደሉ ምንሼ ነው ኧረ ይብቃ ብለው ውሃ ካላሰኙ ዌስትሃምን ይችን ቃል ጠብቁ ነው ማለት። ምክንያቱም እንዴ ዌስትሃም እኛ ላይ ነው እንዴ መወጣጫ የሆነው በማንም ሳምንት እንኳን በዚህ አሁን በሲቲ በተገረፈው ብሬንትፎርድ እኮ 3-0 ነው የተሸነፈው። ገብተዋል አይደል? እንዴት አይነት መደፋፈር ነው ዌስትሃም በዚህ ደረጃ ከኛ ጋር መፋል። ፎርፌ አለመስጠታቸው ራሱ ድፍረታቸውን ሳላደንቅ አላልፍም። እንደ ዌስትሃም ማለት ነው። ይህን ቪዲዮ የምትመለከት አጠቃላይ የእግር ኳስ ፋሚሊ አረ ኮፒ ሊንክ ሻት አድርግልኝ፣ አረ ኮፒ ሊንኩን ሻት አድርግልኝ። ለአካውንቱ ቤተሰብ ያልሆንክ ደግሞ የፕላስ ምልክቷን መንካት ያን ሊያሰጋህ አይገባ ነው ምለውና ነገ በእርግጠኝነት አርሰናል ማለት ዶሚኔት አድርጎ ይቀጠቅጠዋል። የአንድ ክለብ ጨዋታ ብቻ ነው ልታይ የምትችለው። ይመቻችሁ። 3 ነገሮችን ብቻ ማድረግ ይጠበቅብናል ዌስትሃምን ለማሸነፍ። እነዚህን 3 ነገሮች በሜዳ ላይ ነገ የምንመለከታቸው ይመስለኛል። ኦልሞስት 80-90% እንመለከታቸዋለን ብዬ አስባለሁ። እናንተ ኮፕሊንክ፣ ሪፖስት፣ ፎሎ ያላደረጋችሁ ፎሎ፣ ሀሳባችሁ ኮሜንት ላይ ማለት ነው። እንደተለመደው አርሰናል ከዌስትሃም ዛሬ ማንቸስተር ሲቲ እንግዲህ ብሬንትፎርድን አሸንፏል። ትናንትና በሰራሁላችሁ ቪዲዮ ብዙዎቹን ነገሮች የተመለከታችሁ ይመስለኛል። ብሬንትፎርዶች ከረፍት በፊት በጣም አሪፍ ነበር፣ የቻሉትን ነገር በሙሉ አድርጓል። ከረፍት በኋላ ግን ከአቅማቸው በላይ ነበር ማንቸስተር ሲቲ። ያሉትን ክፍተቶች ተጠቅሞ ማንቸስተር ሲቲን ጨዋታ አሸንፏል ማለት። ስለዚህ እኛ የራሳችን የቤት ስራ ነገ መወጣት አለብን በ3 መንገዶች። እንግዲህ ወደ መጀመሪያው ጉዳይ ከመግባታችን በፊት ይሄ ጨዋታ ሁለቱም ማሸነፍ ያለባቸው ጨዋታዎች ናቸው። ጥቂት ጨዋታዎች ናቸው የቀሩት። ስለዚህ ዌስትሃም ላለመውረድ እየተጫወተ ነው። ክፍተት ይኖራል ብዬ አስባለሁ በዚህ ጨዋታ ላይ። ስለዚህ አርሰናል ከዚህ ክፍተት ጋር የሚናበብና አሪፍ አሰላለፍ መያዝ አለበት። ከኋላ እንግዲህ ሃቨርትዝ ከፊት ለፊት ሃቨርትዝ መሰለፍ አለበት ብዬ አስባለሁ ከቪክተር ዮኬሬሽ የበለጠ። እንደገና ከሱ ጀርባ ደግሞ ኦዴጋርድና ኤዜ መሰለፍ አለባቸው። እነዚህ 2-8 ቁጥሮች በደንብ የዌስትሃምን የተከላካይ ስፍራ ስብርብር ለማድረግ የሚመቹ አይነት ተጫዋቾች ናቸው። በተለይ ሃቨርትዝ ደግሞ መኖሩ በደንብ ከኳስ ጋር በጣም ጥሩ የሆነ ተጫዋች ነው። በሶስተኛ ነጥብ ማነሳላችሁ ላይ ሀሳብ ደግሞ የሃቨርትዝ መኖር በደንብ ክሊር ይሆንላቸዋል ብዬ አስባለሁ። ሁለተኛው ነገር ደግሞ አርሰናል ኤርሊ ጎል ማስቆጠር አለበት። የግዴታ ኤርሊ ጎል ከ15 እስከ 30ኛው ደቂቃ ድረስ ባለው አርሰናል ግዴታ ጎል ማስቆጠር አለበት። ይህንንም ደግሞ የሚያደርግ ከሆነ ጨዋታው ሞር ለአርሰናል ክፍት ይሆናል። ከረፍት በኋላ ጨዋታው ላይ ተጨማሪ ጎል አስቆጥሮ አርሰናል ኮምፎርታብል የሆነ ዊን ይኖረዋል ብዬ አስባለሁ። ወደ 3ኛው ነጥብ ደግሞ ስገባላችሁ የዌስትሃም ድክመት ነው። ዌስትሃም እንግዲህ ክሮስ ከሚደረጉ ኳሶች በፕሪሚየር ሊጉ 11 ጎሎች ተቆጥሮበታል። ከሴት ፒስ ደግሞ ኮርናን ጨምሮ ማለት ነው 18 ጎሎች ተቆጥሮበታል። ስለዚህም አርሰናል ይህንን ታሳቢ ያደረገ ፕላን ማዘጋጀት አለበት። ያም ማለት ምን ማለት ነው? ፔሮ ሂንካፔና ዋይት ክሮስ የሚደረጉ ኳሶችን ሊያበዙ ይችላሉ በነገው ጨዋታ። ስለዚህ ካይ ሃቨርትዝ የዚህ ጨዋታ ተጫዋች ነው ብዬ አስባለሁ። ረጅም ነው፣ ቴስታዎች አሪፍ ነው ከቪክተር ዮኬሬሽ የበለጠ። ደግሞም እንደ ራይስ አይነት ተጫዋች ደግሞ ሌት ካመር ሆኖ ከኋላ እየተንደረደረ እየገባ ማለት ነው ከፔናልቲ ቦክስ ውጪ ሌት ካመር ሆኖ እየመጣ እነዚህን ኳሶች መጠቀም አለበት። አርሰናል ከነዚህ ኳሶች ግዴታ ጎል ማስቆጠር አለበት ከክፍት ጨዋታ በተጨማሪ ማለት ነው። በእነዚህ አይነት መንገድ አርሰናል ይህንን ጨዋታ አሸንፎ ይወጣል ብዬ አስባለሁ። በዌስትሃም በኩል እንግዲህ በካውንተር አታክ በጃረል ዌል አጫወት እንግዲህ ትንሽ ያስቸግሩናል ብዬ አስባለሁ። ይህንን በደንብ ሜንቴን ማድረግ አለበት አርሰናል። ሌላው ደግሞ የዌስትሃም የቆመ ኳስ እና ማቭሮፓኖስ እና የሱቼክን እንቅስቃሴ በደንብ ሳሊባ፣ ጋብርኤል ማጋሌሽ፣ ራይስ የመሳሰሉ ተጫዋቾች እነዚህን ተጫዋቾች ማቆም መቻል አለባቸው። የእናንተን ሀሳብ አስተያየት ኮሜንት ላይ ኮፕሊንክ፣ ሪፖስት እንዳይረሳ። ይመቻችሁ። በነገራችን ላይ በዛሬው ጨዋታ ላይ የማንቸስተር ሲቲው አሰልጣኝ የሆኑት ፔፕ ጋርዲዮላ ከመዶሻዎቹ ጎን መሆናቸውን እንግዲህ አሳውቀዋል። ትላንትና ጨዋታው መጠናቀቅ ከጋዜጣዊ መግለጫ መጨረሻቸው ላይ ነው እንግዲህ ሊወጡ ሲሉ አካባቢ ከሞን ዩ አይረንስ እያሉ እንግዲህ የእጃቸውን የመዶሻዎቹን አርማ እንግዲህ እያሳዩ ጠንክሩ ብረቶቹ መዶሻዎቹ ከጎናችሁ ነን አይዞኝ እያሉ እንግዲህ ድጋፋቸው ለዌስትሃም የላኩት ማለት ነው። እናንተስ በዚህ ሀሳብ ላይ ምን አስተያየት አላችሁ? እሱም በኮሜንት ይመቻችሁ ባይ። ዛሬማ ግድ ነው። ዛሬማ ግድ ነው። የቋጠሮ ቀን ይላል። ዛሬ እግር ኳስ የምንታደግበት ቀን ነው። በቋጠሩ ገብቷል። እግር ኳስ እንታደጋለን ለሰላማችን ሲባል ማለት ነው። ለኢትዮጵያ ሰላምና ፍቅር ሲባል ዛሬ ግዴታ አርሰናል ነጥብ መጣል አለበት። መሸነፍ ነው ያለበት። ገብቷል። ዌስትሃም
ሲጀምረኛ መዶሻነን ገብተዋላ። ዌስትሃም ላለመውረድ እንዴት እንደሚታገል ይታወቃል። በዛው ማን ወረደልን? ስፐርስ ወረደልን ማለት ነው። ዛሬ ስንት ቋጠሮ እናሳከው በእግዚአብሔር ስም። አባቴ ይሙት ግዴታ አርሴ ትሸነፊያለሽ ማለት ትሸነፊያለሽ። ይኸውላችሁ ልገምትላችሁ ዛሬ ሁለታችሁ አርሰናል ይወጣል። ቀጣይ በርንሊ 3-2 ታሸንፋላችሁ። ከዛ ከፓላስ አንዳችሁ ትወጡና በፓሪስ 1-2 ተሸንፋችሁ ያለምንም ዋንጫ አጨብጭበን እንወጣለን ማለት ነው። ተረዳችሁኛ? ዌስትሃም ይላል። ይመቻችሁ። አባቴ ይሙት ከእናንተ ጎን ነኝ።